በአዋሽ 7 ኪሎ ከተማ ውስጥ የሚገኘው ማርያም ሰፈር ዝም ብሎ የመኖሪያ መንደር አይደለም፣ የጽናት የፍቅርና የጥንታዊ ታሪክ መዝገብ እንጂ። የዚህ ሰፈር ታሪክ የሚጀምረው ከዛሬ አንድ ክፍለ ዘመን በፊት በ1916 ዓመተ ምህረት ነው። በዛ በበረሃማና አስቸጋሪ በነበረው ወቅት የቅድስት ማርያም ቤተክርስቲያን በስፍራው ተመሰረተ። ቤተክርስቲያኑ ከተመሰረተ በኋላ አካባቢ በበረሃው ሙቀት ለሚቃጠሉ ምዕመናንና መንገደኞች እንደ ጥላ ሆኖ በማገልገሉ ሰፈሩ ማርያም ሰፈር የሚለውን ስያሜ በክብር አገኘ። ሰፈሩን ለየት የሚያደርገውና ዛሬም ድረስ ለጎብኚዎች ዘንድ ልብ የሚነካው ነጥብ ነዋሪዎቹ የኖሩበት አስቸጋሪ የተፈጥሮ ሁኔታ ነው። በረሃማው ሙቀትና ድርቅ ተቋቁመው መንፈሳዊ መጽናኛቸውን ከዚህ ታሪካዊ ቤተክርስቲያን እያገኙ ለዘመናት ጸንተው ቆይተዋል። በቪዲዮ ላይ እንደምትመለከቱት ዛሬም ቢሆን ማህበራዊ ኑሮ እጅግ ትሁትና ቀላል ነው። በፈረስ የሚሳቡ ጋሪዎች የሰፈሩ ዋነኛው የትራንስፖርት መገለጫ ሆነው መንገዱን በሰላም ሲያቋርጡ ይታያል። ይህ እንግዲህ 2005 ላይ ይህ ሰፈር ለነዋሪዎች ብቻ ሳይሆን ወደ አዋሽ ብሔራዊ ፓርክ ለሚጓዙ የውጭ ሀገር ዜጎች መንገደኞች ሁሉ ሰላምንና እንግዳ ተቀባይነትን የሚለግስ ልዩ ስፍራ ነው። ጥንታዊቷ ቤተክርስቲያን ያንን አሮጌና ታሪክ ህንጻ በውስጧ ይዛ በአሁኑ ወቅት በአረንጓዴ ቢጫና ቀይ ቀለማት ባሸበረቀው ውብና ዘመናዊ ህንጻ ታድሶ ለአካባቢው ትልቅ ግርማ ሞገስ ሆኗል። በአጠቃላይ ማርያም ሰፈር ማለት በበረሃው መሃል እንዳሸናፊ የሚታይ የእምነት የፍቅር ጥላ ያረፈበት ታሪካዊ መንደር ነው። ይህ ሰፈር የታሪክ ምስክር፣ የፍቅር ማዕከልና የአዋሽ 7 ኪሎ ኩራት ነው። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ሰላም ሁኑልኝ። ቻው።